ሰላም ጤና ይስጥልኝ የተከበራችሁ የሰይፈ ነበልባል ራዲዮ አድማጮች እንዲሁም የሰይፈ ነበልባል ፌስቡክ ተከታታዮች የከበረ ሰላምታዬ ባላችሁበት ይድረስ። እንደምናችሁ እንደምሰነበታችሁ። ይሄንን የጎሳዬን ዜማ አየር ላይ ላቆየውና በተወሰነ ነገር ላይ እንነጋገራለን። መልካም ቆይታ። ተወዳጁን ድምጻዊ ጎሳዬን ተስፋዬ ከልብ አመሰግናለሁኝ። እንደምን ሰነበታችሁ እንደምን ከረማችሁ የሰይፈ ነበልባል ራዲዮ አድማጮች እንዲሁም የሰይፈ ነበልባል ፌስቡክ ቤተሰቦች እንደምን አላችሁ? በአንዳንድ ነገሮች ላይ እንደው ለመናገር ፈልጋለሁ። በተለይ ይሄንን 2 3 4 ቀናት በኢንባክስ በርካታ የኦሮሞ ልጆች ምናው ዝም አልክ፣ ለምን አትናገርም፣ ለምንድነው ማትሰራው የሚል ነገር አስተያየት እየሰጡኝ ጥያቄ ያመጡ ነው። እኔ ደግሞ ምለው ብሊሶምኔራ ስላላችሁ ነፃ ስለወጣችሁ ምናልባት
አስፈላጊ ሆኖ ስላላየሁት ነበር። ምክንያቱም ነጻነት እንግዲህ መገደል እና መታረድ ከሆነ የኦሮሞ ህዝብ የፈለገውን ይምረጥ በሚል ነው ዝም ያልነው። ግን እንደ ሰው የምንመለከተው ነገር ያማል። በተለይ በአሁኑ ወቅት ኢህአዲግ እያደረገ ያለው ቆዳን መለወጥ ያሳዝናል። ብዙ ኦሮሞዎች ከበሮ መታችሁ ጨፍራችሁ መሬት አልበቃ ብሏችሁ ስትደንሱ ስትጨፍሩ ነበር። እኛ ከመጀመሪያው አንስተን ተው ተረጋጉ፣ የሚያብረቀርቅ ሁሉ ወርቅ አይደለም፣ ረጋ እንበል፣ ይሄ ትግል የኦሮሞ ህዝብ የሞተበትን ትግል ለማኮላሸት የመጡ ሰዎች ናቸው ተው ብለን ስንናገር የስድብ ናዳ ሲወርድብን ነበር። ዞሮ ዞሮ የኦሮሞ ህዝብ ዛሬም ከመገደል ከማልቀስ ልጆቹን በአንድ ጉድጓድ ሁለት ልጅ ከመቅበር አልዳነም። ብሊሶምኔራ የተባለውም የኦሮሞ ነጻነት እንግዲህ ይሄ ነው ማለት ነው። ልጆቹን መቅበር፣ ማልቀስ፣ መሰደድ፣ መጮህ ነው። ሆዳደር የኦሮሞ ልጆች ደግሞ ከረባታቸውን እያንጠለጠሉ ምስኪኑን ህዝብ ያጃጅሉታል፣ ያደነቁሩታል። አዎ ነጻ ወጥተናል፣ የኦሮሞ ልጆች ናቸው፣ የአባገዳ ልጆች ናቸው ስልጣን ላይ ያሉት እየተባለ ከበረው ይመታል። እነሱ የሚያለቅሱት ለ1000 ካሬ ሜትራቸው ለ500 ካሬ ሜትራቸው የኦሮሞ ህዝብ አፈር በላ ቢገደል ቢሰደድ ግድም የላቸው። እነሱ የነገ ህይወታቸውን ያመቻቻሉ። ምስኪን እናት ልጆቿን በአንድ ጉድጓድ ሁለት ልጆቿን ትቀብራለች። የኦሮሞ ብሊሶምኔራ ነጻ ወጥተናል፣ ኢጆሌ አባገዳ እንግዲህ ይኸውና እያያችሁት ያላችሁት ነው። ኦነግ ላይ ሲዘመት ኦነግ መፍታት አለበት፣ ኦነግ እንዲህ ማድረግ አለበት ስትሉ ነበረ። አሁን ደግሞ የሚገድላችሁ ኦነግ ገደለን፣ ኦነግ እንዲያደረገን ነበር። አሁን ደግሞ እያየነው ነው ያለው። የእናንተ አባገዳ ልጆች ለውጥ ያመጡት ልጆች ይሄው ብርቱካን እያደሏችሁ፣ ነጻነት በየቤታችሁ እያመጡ እያደሉላችሁ ነው ያሉት። ያሳዝናል። እኔ የማዝነው የኦሮሞ ህዝብ ጽናት የለውም ወይ? ለ145 ዓመት ሲታገልበት ሲሞትበት ልጆቹን ሲቀብር የነበረው ትግልን እንደዚህ ባንድ በማይረባ ሰዎች አሳልፎ ሰጥቶ ሽባ ለመሆን መሮጡ ያሳዝናል። ትናንትና ሲጠየፈው የነበረው ስርዓትን በጭንቅላቱ ላይና በጀርባው ላይ ለመሸከም ማጎንበሱ ያሳፍራል። ወጣቱ እኮ ቢታለል ወጣት ነው፣ ገንዘብ አታሎት ነው ይባላል። ሁለት ጸጉር አብቅለው የማይበስሉ ያልበሰሉ ህፃናቶች ሽማግሌ ናቸው። ፊዚካሊ ስታዩዋቸው፣ በእድሜ ስታዩዋቸው ሽማግሌ ናቸው። አስተሳሰባቸው፣ ብስለታቸው ደግሞ ከአንድ ህፃን ልጅ የማይሻል የወረዱ ወራዶች ናቸው። የፖለቲካ ታንታኝ ምናምን ነው የምትሉትም የወረደ ቁማርተኛ ሌባ ነው። ዛሬ አባገዳ ልጆች የምትሏቸው አባገዳዎችን የጉጂ አባገዳ፣ የቦረና አባገዳ፣ የሸዋ አባገዳ እያሉ አባገዳዎችን ከፋፍለው እርስ በራሳቸው ጥርጣሬ እንዲኖራቸው ከፋፍለህ ግዛ። ኦሮሞን እንደዚህ ይኸው ብትንትንህን አወጡት። አባገዳ በገንዘብ ከፈሉት። አባገዳ የቦረና አባገዳ፣ የጉጂ አባገዳ፣ የቦረና አባገዳ፣ የሸዋ አባገዳ እየተባለ አባገዳዎችን ከፋፈሏቸው። አባገዳዎቻችሁም ሆዳሞች ናቸው። በገንዘብ የሚታለሉ ሆዳሞች፣ በሴት የሚታለሉ ዝሙተኞች ስለሆኑ ይኸው እያየን ያለነው ነው። ዶክተር አብይ የጻፈው መጽሐፍ ላይ ታችሁ ከሆነ እኮ
ተናግሮታል። በስርዓትህ ላይ በምትመራው አካል ድርጅት ላይ ወይም በምታደርገው ፖለቲካ እንቅስቃሴ ላይ የሚቃወምህ ካለ የሚፈልገውን ስጠው። ስልጣን ለሚፈልገው ስልጣን፣ ገንዘብ ለሚፈልገው ገንዘብ፣ አጀንዳውን ይረሳል አለ። ጽፎታል ዶክተር አብይ። ይኸው የጻፈውን ነው እየተገበረ ያለው አብይ። የእናንተ አባገዳ ልጆች በጠራራ ፀሐይ የኦሮሞ ልጆችን አጋድሞ እያረዱ ነው ያሉት። ትናንትናም ስናለቅስ ነበር፣ ዛሬም የኦሮሞ ልጅ እያለቀሰ ነው ያለው። ታዲያ የኦሮሞ ህዝብ ወዴት እየሄድክ ነው ያለው? አርቲስትህን በአደባባይ በጠራራ ፀሐይ መግደል ከተጀመረ አይን የሆኑ ልጆችን ይቃወማሉ፣ ህዝብን ይቀሰቅሳሉ የሚባሉ ልጆችን የሚገደሉ ከሆነ ወዴት እየሄድን ነው? ወዴት ነው የምንሄደው? ትናንትና እኔ ኦሮሞ ነኝ ብለህ አንገትን ቀና አድርገህ ስትናገር የነበርክ ኦሮሞ ዛሬ በማንነት እንድትሸማቀቅ እየሰሩ ነው ያሉት። ትናንትና ስትጠየፈው የነበረውን የቀድሞ ስርዓት ናፋቂ ዛሬ ደግሞ በጭንቅላት ላይ አመጣው እየተከሉልህ ነው ያሉት። መጀመሪያ እኮ እየተሰራ ያለው ሰቦንማ ኦሮሞን ማጥፋት ነው። ሰቦንማ ኦሮሞነት ከጠፋ ሌላው ቀላል ነው፣ እንደ ሙዝ እንልጣቸዋለን ነው ያሉት እኮ አብይ። ዋናዎቹን እንደ ሙዝ እንልጣቸዋለን፣ ዋናዎቹን ካስወገድን የተቀራው እንደ ሙዝ ይላጣል ነው ያሉት። ይኸው እንደ ሙዝ እየላጡ ነው ያሉት። የቀድሞ ስርዓት ናፋቂዎች ይታጠቃሉ፣ ይፈነጫሉ። አልፎ ተርፈው እምብርትህ የተቀበረበት እትብትህ የተቀበረበት ምድር ዛሬ እላህ ላይ እየተጨፈረብህ ነው ያለው። የኛ ነው። በመለስ ዘመን እኮ በቲፒኤልኤፍ ዘመን እኮ ቲፒኤልኤፍ ያልፈጸመውን እኮ ድርጊት እኮ ነው ዛሬ የእናንተ አባገዳ ልጆች እኮ እየፈጸሙ ያሉት። ትናንትና የቀንጅቦች ገደሉ አላችሁ፣ የቀንጅቦች ገደሉ፣ ቲፒኤልኤፎች እንዲያደረጉ ስትሉ ነበር። ዛሬስ እየገደለ ያለው ማን ነው? የቀንጅብ ማን ነው? ቲፒኤልኤፍ ወይስ የአባገዳ ልጆች? ቲፒኤልኤፍ ነው እንዲያደረገው? ቲፒኤልኤፍ እንዲገደለ ድራማ አሰራችሁ በኢትዮጵያ ቴሌቪዥን። መዋሸት የማይታክተው ኢትዮጵያ ቴሌቪዥን አለ። ድራማ አሰራችሁ መለሳችሁና ያንን የኢትዮጵያ ሕዝብን ብሬን ወሽ አደረጋችሁት። አሁን መልሳችሁ ደግሞ ኦሮሚያን አክልዳም አድርጋችሁት። የደም ኦሮሚያ ዛሬ በደም እየታጠበች ነው ያለችው። ኦሮሞ ባርነትን ለመቀበል ዳግመኛ ለምንድን ነው ያጎነበሰው? ትናንትና ያ ሁሉ ህፃናቶችን ማስገደል ለምን አስፈለገ? ኦሮሞ እንደዚህ የሚብረከረክ ከሆነ ልጆቼ ስልጣን ላይ አሉ ብሎ የሚብረከረክ ስልጣን ላይ ስላሉ ብርቁ የሚሆንበት ከሆነ ቀድሞውኑ እኮ ልጆቹን ማስፈጀት አልነበረበትም። በኢትዮጵያ ታሪክ ውስጥ እኮ ኦሮሞ ስልጣን ላይ ያልነበረበት ዘመን የለም። ምንድን ነው አዲስ የሚያደርጋቸው እነዚህ ሰዎች? ለዳግመኛ ባርነት ኦሮሞ እየተዘጋጀ ነው ያለው። የፈለጋችሁትን ልትሉ ትችላላችሁ። ኦሮሞ አንድ እድል ነው ያለው። ይሄ እድል ካመለጠው ለ40 እና ለ50 ዓመት እያለቀስክ ትኖራለህ። ለመነሳት ራሱ ይከብድሃል። ለመነሳት ይከብድሃል። ኦሮሞ ነኝ ብለህ አንገትህን ቀና አድርገህ እንዳትሄድ ነው የምትሆነው። ይሸናብሃል በየደጅህ። ልጆችን ትገብራለህ። ይኸው ዛሬ ፌዴራሊዝምን ራሱ ኦሮሚያ ምናምን የሚባለውን ክልል ለማፍረስ በክፍለ ሀገር ሊከልሉህ የቀድሞ ስርዓት ናፋቂዎች ካንተ አባገዳ ልጆች ጋር እየሰሩልን ያሉት።
ፕሮፌሰር መረራ ጉዲና እኮ ተናግረዋል። የሚኒሊክ አልጋ ላይ የተኛ ኦሮሞ ለኦሮሞ ሆኖ አያውቅም። ኦሮሞን ወይ ያጠፋል ወይ እሱ ራሱ ይጠፋል ብለዋል። እያየን ያለነው ይሄ ነው። አማራው አዲስ አበባ የኔ ነው። አየህ፣ ራስን ስትንቅ ራስን ስታስደፍር ማንም ዘሎ ይሰድብሃል። አማርኛ የማይመናገር የማይችሉ ከትም የተሰባሰቡ ልቅምቃሚዎች አዲስ አበባ ላይ መታወቂያ ተሰጣቸው ብለው ሲፈነጩብህ ነበረ። ያሳዝናል። ራስን ብታከብር ትግልህን ጸንተ ብትታገል ዛሬ ማንም አፉን አይከፍትብህም ነበር። ኦሮሞ ተፍረክርከህ ልጆችህን ገብረህ ዛሬም በየቦታው የኦሮሞ ልጅ ይታረዳል፣ ይዘረፋል፣ ይገደላል፣ ይሰደዳል። በሆዳደሮች ልጆችህ አማካኝነት ዳስፖራ፣ በተለይ ዳስፖራ፣ ሆዳም ዳስፖራ ሸምግለውም የኦሮሞ ህዝብን እንደ ሌንጮ ለታ አይነቶቹ እንደነ ዲማ ነጎ እንደ ሌንጮ ባቲ አይነቶች እግዚአብሔርን የማትፈሩ የራሳችሁን ጥቅም ብቻ የምታሳድዱ ኦሮሞ ህዝብን እየተበቀላችሁት ነው ያላችሁት። የኦሮሞ ህዝብ አንከንተፍ ብሎ ስለተፋችሁ የኦሮሞ ህዝብን እያደማችሁ እያስደማችሁ እየተበቀላችሁት ነው ያላችሁት የኦሮሞ ህዝብን። ያሳዝናል። ሌላው እርቁን በተመለከተ የኦሮሞ ነጻነት ግንባር መቼም እድሜ የሰጠው ብዙ ያያል። ይሄ ፌስቡክ ባለቤት የሌለው ከልካይ ነው። ምንድነው ሃይ የሚለው የሌለው ስለሆነ ሁሉም ሲፈነጭታ ያላችሁ ኦነግ ወታደር የለውም፣ ሸኔ እንደዚህ ነው፣ ሸኔ እንደዛ ነው ስትሉ ነበረ። ትጥቅ መፍታት አለበት ደግሞ አሁን ደግሞ መጥቶ ነበረ። የሌለው ነገር መታጠቅ የለውም፣ ሸኔ ወታደርም የለም ስትሉ ነበረ። አሁን ደግሞ እንዳለ አመናችሁ ኦነግ ትጥቅ መፍታት የለበትም ወደ ማለት ገብታችኋል። ትልቅ ለውጥ ነው፣ ደስ ይላል። እኔ ልል የፈለኩት እንኳን የእርቁን በተመለከተ አባገዳዎች እውነት አባገዳ ከሆኑ ለሁለቱም ወገን የቆሙ ከሆነ የኦሮሞ ልጅ ደም ሲፈስ የኦሮሞ ልጅ በየጥሻው ሲገደል እናት ሁለት ልጆቿን በአንድ ጉድጓድ ስትቀብር ወታደሩ ቶክስ ያቁም ግድያ ያቁም ብሎ መናገር ያቃታቸው አባገዳዎች እንዴት አድርገው ነው የኦነግን ወታደር አለማስፈጅታቸው? ራሱ አጠራጣሪ ነው፣ አጠያያቂ ነው። እውነትስ የኦነግ ወታደር እነዚህን አባገዳዎች ተቀብሎ ያናግራል? አቶ በቀለ ገርባና ጀዋርን ኦነግ ወታደር ተቀብሎ ያናግራል? እነዚህ እኮ ነጋዴዎች እኮ ናቸው። መኪና ስለተገዛላቸው ቤት ስለተገዛላቸው ዛሬ እጅ ሰጥተው ከወያኔ ጋር እያጎበደዱ ያሉ ናቸው። ኦነግን ትጥቅ ለማስፈታት ይሄን ያህል ሩጫ ለምን አስፈለገ? አማራው ለምንድነው ትጥቅ ያልፈታው? ሶማሌው ለምንድነው ትጥቅ ያልፈታው? ጉሙዝ ለምንድነው ትጥቅ ያልፈታው? ኦነግን ልዩ የሚያደርገው ምንድነው? ምክንያት የኦሮሞ ህዝብ ያነሳው ጥያቄ መኮላሸት ስላለበት ኢህአዴግን አስጨንቆት የነበረው ህዝብ ኦሮሞና ኦነግ ስለሆነ ማንበርከክ ስላለባቸው መማረክ ስላለባቸው ኦነግን ይሆንላቸዋል፣ ይሳካላቸዋል። እድሜ ይስጠን፣ አብረና ያለን የኦነግ ወታደር ጫካ የገባው እኮ በኦሮሞ ህዝብ ላይ የሚደርሰው በደልና ግድያ በመቃወም ስደት ጫካ የገባው እኮ ይሄንን በመቃወም ነው እንጂ እጅ ለመስጠትና ለመማረክ አይደለም። ምን መጣለው ኦሮሞ ህዝብና ነው ኦነግ መሳሪያ የሚያስቀምጠው? ለኦሮሞ ህዝብ ምን ለውጥ መጣ?
የኦሮሞ ህዝብ ከ10 ሺህ በላይ ልጆቹን የገበረበት ጥያቄ ተመልሶለት ነው ኦነግ መሳሪያ የሚያስቀምጠው? አባቢዩማ ኦሮሞ ወይ የአባቢያን ኦሮሞዳ የሚለው ጥያቄ ለኦሮሞ ህዝብ ተመልሶ ነው ኦነግ መሳሪያ የሚያስቀምጠው? አንኡር ፊንፊኔ አንኡራ ኦሮሞት የሚለው እውነት ተመልሶ ነው? የኦሮሞ ህዝብ እኮ ኢትዮጵያን ለመገንባት እኮ አይደለም እኮ የሞተው፣ በራሱ በማንነት ለመኩራት የራሱን ቢውልድ ለማድረግ ነው እንጂ ትናንትና የሥርዓት ናፋቂዎችን ለመገንባት እኮ አይደለም። ስለዚህ በነ በቀለ ገርባና በነ በዚህ ልጅ ጀዋር መሐመድ የሚደረገው ሩጫ አይሳካም። አሁን ደግሞ አዲስ ድራማ ጀምረዋል። ልክ እንደ ኦነግ ዊግ ያደረጉ የኦነግ ወታደር በዚህ በኩል 1000 እጅ ሰጠ እንዲገባ እየተባለ ዋልታና የሬዲዮ ፋና ድራማ እየሰሩ ነው ያሉት። ኢህአዴግ መቼ ነው ከመዋሸት የምትወጡት? የአባገዳ ልጆች መቼ ነው ከመዋሸት የምትወጡት? መቼ ነው የኦሮሞ ልጆችን ደም ከማፍሰስ የምትቆጠቡት? እንደ ትናንትናው እንዳለፉት 27 ዓመታት ዛሬም ትዋሻላችሁ። ዛሬም የኦሮሞ ልጆችን ደም ታፈሳላችሁ። ልብ በል ኦሮሞ ህዝብ፣ ኦሮሞ ሲሞት የውሻ ደም ነው የፈሰሰው፣ ውሻ ነው የሞተው። አንድ አማራ ጎንደር ላይ ሲሞት ግን የአማራ ሚዲያዎች እንዴት እንደሚጮሁ ተመልከት። ኦሮሞ አንድ ሀገር አለን ካልክ የኦሮሞ ልጅ ሞት አማራውን ሊያመው፣ ሲዳማውን ሊያመው፣ ሌላውን ሊያመው ይገባ ነበር። ያንተ ሞት እንደ ሞትም አይቆጠርም፣ እንደ ሰውም አትቆጠርም፣ እንደ ህዝብም አትቆጠርም። አይታችሁታል። የአማራ ልጆች በዚህ በአርቲስት ላይ ምን ብያሉ እየጻፉ እንዳለ። ደግ አደረገ እንኳን ሞተ እንኳን ተገደለ፣ ስለ ዘረኝነት ሲሰብክ ነበረ እያሉ ነው ያሉት። ልብ በል ኦሮሞ፣ ማሽቋለጥን ተው ኦሮሞ። እንደ ከብት መነዳትህን አቁም። የፈለግከውን በል። እውነት ከመናገር የሚያግደኝ የለም። ለሆዳችን ቢሆን ኖሮ ከወያኔዎች ጋር ከነ አብይ ጋር ተሞዳሙደ መኖር አያቅተንም። ደጋግሜ የምነግራችሁ አገር ቤት ገብተን አይተናቸው እነሱ አብይንም ዶክተር አብይንም ለማንም በአካል ቁጭ ብለን አናግረናቸው ወጥተናል። የሚያስደስት ነገር የለም። ውሸት ብቻ፣ ውሸት፣ ማጭበርበር። የመርካቶ ዱርዬ ይሻላል። የመርካቶ ዱርዬ ሲሰርቅህ ራሱ አይነት አለው፣ ያስደስተሃል። የኛ አባገዳዎች ደግሞ ቢሊሶምኔራ ጆሌን ኬኛ ኮታ ኦሮሚያን ቢሊሶምቴቲ ኤሳ ቢሊሶምቴ ኢልሞንኬ አጄሳ ጅሩ ሚቲ ጆሌ አዋላ ጅርታ ሚቲ ኤሳ ቢሊሶምቴ gadhummaan kanuma keessani gadheen durullee gadheedha. bilisoomniirra ኢሬቻ ላይ ከአንድ ሺህ በላይ ያለቀው የኦሮሞ ህዝብ እኮ ጥያቄ ስለነበረው እኮ ነው። አርሲ ላይ 50 የአርሲ የአካባቢ ልጆች የኦሮሞ ልጆች በጅብ የተበሉት እኮ ጥያቄ ስለነበራቸው እኮ ነው። 72 የአምቦ ልጆች በጣራ ፀሐይ የተገደሉት እኮ ጥያቄ ስላላቸው እኮ ነው። ወለጋ ላይ የልጇ ሬሳ ላይ ቁጭ እንድትል የተደረገችው እናት እኮ ጥያቄ ስለነበራት እኮ ነው። ቢሊሶምኔ ማለት ምን ማለት ነው? ማንን ነው የምታታልሉት? ኦሮሞ ራስን እያታለልክ ነው? በራስህ ደም ቁማር እየተጫወትክ ነው? እነ ተፈሪ በንቲ የኦሮሞ ልጆች አልነበሩም እንዴ? እነ ራስ መስፍን ኦሮሞ አልነበሩም እንዴ? እና ኃይለ ሥላሴ ኦሮሞ አልነበሩም እንዴ? መንግስቱስ
ኦሮሞ አልነበሩም እንዴ? በመንግስቱ ከላይ እስከ ታች የነበሩት ባለስልጣናቶች ኦሮሞዎች አልነበሩም? ታዲያ የና አብይንና የነ ለማን ምንድነው ልዩ የሚያደርገው? ትናንትና ኦሮሞ ልጆች የኦሮሞን ጥያቄና የኦሮሞን ኢንተረስት አላስጠበቁም። ዛሬም እነኚህ ሰዎች ኢንተረስት አላስጠበቁም። አልፎ ተርፎ እየገደሉት ነበረ። ዛሬም እየገደሉት ነው ያሉት። ትናንትናም የኦሮሞ ልጅ ደም ሲፈስ ነበረ። ዛሬም ደም እየፈሰሰ ነው ያለው። ቲፒኤልኤፎች የኦሮሞ ልጆችን ገደሉ፣ ቲፒኤልኤፍ እንዲያደረገ ከምትሉት የበለጠ ዛሬ ደም በኦሮሚያ ምድር ላይ እየፈሰሰ ያለው እነ የአባገዳ ልጆች በነበረ ያላችሁበት ሰዓት ነው። ቦረና ላይ ሰርግ አድርገው የተጋቡ ሙሽሮች መግደል ምን ማለት ነው? በሰርጋቸው ቀን መግደል ምን ማለት ነው? ሁለት ወንድማማቾች ወደ ቤት እየገቡ ያሉ ህፃናቶችን በጥይት መግደል ምን ማለት ነው? ኦሮሞ ምን እያደረክን ያለኸው? የቀድሞ ስርዓት ናፋቂዎች የኦሮሞ ነገር እንዲነሳ አይፈልጉም። እና አብይ እንዲነካባቸው አይፈልጉም። ይሳደባሉ በዚህ በኩል ምናምን ነው። በዚህም በዛም ማልከው መቀደዱ አይቀርም። ብታዝለው መቀደዱ አይቀርም። ምክንያቱም የተበላ ማዘያ መበጣጠቁ ወይ መቀደዱ አይቀርም። ይሄው እያየን ያለ ነው። በተለያየ ኦሮሚያ አካባቢ ተቃውሞ እየተካሄደ ነው ያለው። የአባገዳ ልጆችና አባገዳዎች ደግሞ የኦነግን ወታደር ትጥቅ ለማስፈታት እየሮጡ ነው ያሉት። ኦነግ እኮ የገባው ጫካ ጥያቄ ስላለው ነው እንጂ እኮ ጫካ ሊምነሸነሽ ሊተኛ አይደለም። አባገዳዎች ይሄ ማን ነው? አንድ ጀነራል ፌስቡካችን ላይ ፖስት አድርገነዋል፣ ገብታችሁ ማየት ትችላላችሁ። አባገዳዎች ለ10 ቀናት ወደ ኦነግ ወታደር ወዳሉበት የሸኔ ግሩፖች ወዳሉበት እንዲህ ነው ያለው። የሸኔ ግሩፖች ወዳሉበት ስለሚንቀሳቀስ ለአባገዳዎች ልዩ ጥበቃ እንዲደረግላቸውና መንገድ እንድትከፍቱላቸው እናዛለን። ልብ በሉ፣ አዘው የሚያስገድሉትም የአባገዳ ልጆች ናቸው። ለአባገዳዎችም ጥበቃ የሚያስደርጉላቸው አባገዳ ልጆች ናቸው። የኦሮሞ ህዝብን እያስፈጁም ያሉት የአባገዳ ልጆች ናቸው። ቢሊሶም ኔራ ቢሊሶም ነፃ ወጣችኋል የሚሉትም ደግሞ የአባገዳ ልጆች ናቸው። ዶክተር አብይ አፉን ሞልቶ ጉጂ ላይና አምቦ ላይ ቢሊሶም ኔራ ኦሮሞን ቢሊሶሜራ ይጠይቃሉ። ጥያቄ የተባሉትን ማታም ጨለማን ተገና አድርገው አምቦ ላይ በርካታ ልጆች ታስረዋል። በለቤት እየሄዱ ሲያስሩ ነበር። ጉጂ ላይም ተመሳሳይ ድርጊት ነው የተፈጸመው። በፈለግከው ብትሸፍነው እንኳን ሰው ወተት ሲናጥ ታውቃላችሁ? ምንድነው እርጎ ይናጣል አይደል? ቅቤ ለማውጣት ይሸፍታል፣ አንዳንድ ጊዜ ይፈሳል። የሰው ልጅም ከምት አፈነኸው መፈንዳቱ አይቀርም፣ ይሸፍታል። በእንድልክ ከመጽሐፍ ቅዱስ የወሰዳችሁትን ቃል ምንድነው? ፍቅር ነው ምንድነው? ይሄ የባይብል ቸርች ውስጥ መልሱት እሱን እና ይሄ የአርቲስት ንግግር፣ ይሄ ጸሐፊዎች የሚናገሩትን ጽሁፍ፣ ይሄ የአርቲስቶች ንግግር እዛው መድረክ ላይ ተውኑት። የኦሮሞ ህዝብ ደም ላይ አይደለም። ያሳዝናል። እኔ የማዝነው በኦሮሞ ህዝብ ነው፣ በእነ አብይ አይደለም። በኦሮሞ ህዝብ አዝናለሁ። በኦሮሞ ህዝብ አዝናለሁ። የፈለጋችሁትን በሉ። እንዴት ሰው የሞተበት ልጁን ቀብሮ አባቱን ቀብሮ እህቱን ቀብሮ ምንም ሳያገኝ በባዶ ሜዳ ለምን ይጨፍራል? እግዚአብሔር የሰጠን እኮ
ብሬን ልናስብበት ነው። የሰጠን አንገት ዞር ዞር ብለን ልናይበት ነው። የግድ የፖለቲካ ሳይንስ ምሁር መሆን እኮ አያስፈልግም። ህይወት ያስተምራል። ህይወት ያስተምራል። እድሜ ያስተምራል። አካባቢ ያስተምራል። የምናየው ነገር ያስተምራል። እስከ መቼ ድረስ ጎበስ? እስከ መቼ? ሌላው ህዝብ አማራው እንዲታጠቅ እየተደረገ ኦሮሞ እንዲፈታ ይደረጋል። ሶማሌው እንዲታጠቅ እየተደረገ ኦሮሞ እንዲፈታ ይደረጋል። አልፎ ተርፎ በጣም በእውነት ያሳዝናል፣ ያሳፍራል። እኔ እንደ ግለሰብ የኦሮሞ ህዝብ ባርነት ተመችቶኛል ካለ አያገባኝም። እንደ ግለሰብ ከአብይ ላይ ምንም አይነት ጥላቻም የለኝም። እየጮሆን ያለነው ተከፍሎን ልዩ ጥቅም አግኝተን አይደለም። እንደ ሰው እንደ ዜጋ ከዛ ማህበረሰብ እንደወጣ ሰው ነው የምናገረው። ሌሎቻችሁ ተከፍሏችሁ ነው የምትሳደቡት። እኛ ግን ተከፍሎን አይደለም የምንጮኸው። ምክንያቱም ታሪካችን ወደ ኋላ ሂዱና ተመልከቱት። ሰይፈ ነበልባል ሬዲዮን 11 ዓመት ሞልቶታል። 11 ዓመት ሙሉ ተከፍሎን አይደለም፣ ለእውነት ስለ እውነት ይዘን ስለምንጮህ ነው። ሌሎቻችሁ ተከፍሏችሁ መሬት ወስዳችሁ ነው የምትሳደቡት። ሌሎቻችሁ የቀድሞ ስርዓት ናፋቂዎች ደግሞ ኦሮሚያን መቦጥቦጥ፣ ኦሮሚያን መዝረፍ ስለምትፈልጉ የግድ ኦሮሞን ማኮላሸት አለባችሁ። ሪያሊቲው ይሄ ነው። ሌሎቻችሁ 1000 ካሬ ሜትር 500 ካሬ ሜትር የቱለማ መሬትን ጨርሳችሁታል። ይሄ እዚህ ሸዋ የሚባለው አካባቢ መሬቱን እንዳለ ወስዳችሁ ተቀራምታችሁታል። ኦሮሞ ራስ ከዛ ትሳደባለህ። 3-4 ኮምፒውተር ላይ ተቀመጥና በተለያየ ስም ትገባለህ። አፉፍቱ ትላለህ፣ ኪጂብዱ ትላለህ፣ ሰሬ ትላለህ። ግን ስትሳደብ ራስህን መልሰህ ተመልከተው። ምን አይነት ስራ እየሰራሁ ነው ያለሁት? ነገ የምወልዳቸው ልጆች በደም አለመጠየቃቸውን ልጆቼ በደም ይጠየቃሉ ወይ ብለህ ራስህን ጠይቅ። ሰው ባይጠይቅህ እግዚአብሔር ይጠይቅሃል። ምክንያቱም በደም እየተጨማለክ ስለሆንክ፣ ደም ላይ ቆመህ ወንጀል እየሰራህ ስለሆነ፣ የምትበላው ምግብ ሁሉ ደም ስለሆነ ስለዚህ የኦሮሞ ህዝብ ለራስ ስትል ታገል። ስለ አዲስ አበባ ሲነሳ አሁን እንዳሳከካችሁ ሁሉ ስለ ሞትክበት ስለ ታገልክበት የሌላውንም ትግል ሊያሳክካችሁ ይገባል። የቀድሞ ስርዓት ናፋቂዎች አዲስ አበባ የኛ ነው፣ ምንድነው በራራ የሚባል ነበረ፣ የሌባ አይነ ደረቅ መልሶ ልብ ያደርቃሉ። እንዲህ እኮ ነው። ሌባ ሰርቆ አልሰረኩም ብሎ ግግም ይላል። የቀድሞ ስርዓት ናፋቂዎች ደግሞ ሲሉን የነበረውን ታውቃላችሁ። ከሞሬሽ ሊቀመንበር ተብየው ጀምሮ የቀድሞ ስርዓት ናፋቂዎች ምን ሲሉ እንደነበረ ለኦሮሞ ህዝብ አዲስ ነገር አይደለም። በረሃራ የሚለውን በራራ ብለውታል። ኦሮሞ በረሃራ ይላል። አዲስ አመት ማለት ነው። እነሱ ደግሞ በራራ የቱለማ ምድር የነ ሙናቱፋ የነ ገላን የቀድሞ ነፍጠኛ የኛ ምድር ነው። 65 ነው 75% አማራ ስለሚኖርበት አማራ ክሌም ማድረግ አለበት። የእንቅቡ እያለ የምጣዱ ተንጣጣ ይላሉ ራሳቸው። እንደዛ ሆነ ነገሩ። አልፎ ተርፎ አማርኛ መናገር ለማይችል ኦሮሞ መታወቂያ ተሰጠ።
ኢትዮጵያዊነት ማለት በቃ አማርኛ የሚናገር ብቻ ነው ማለት ነው። እናንተ አንድ ከጎጃም የመጣ አማራ ቁምጣውን በስነ ስርዓት ማድረግ ያልቻለ አማራ አዲስ አበባ ላይ መታወቂያ ሲሰጠው አፋችሁን አትከፍቱም፣ አፋችሁን ትዘጋላችሁ። የኦሮሞ ልጆች እኮ መስቀል አደባባይ ታችኋል አይደለ? ደማቸውን ሲያፈሱ የዛን ጊዜ እናንተ ተደብቃችሁ ህብረት ትርኢት የምታዩ ነበር የሚመስለው። ዙሪያውን የኦሮሞ ልጅ ፍንፍኔን አንዱረ ኬኛ ብሎ ሲጮህ ሲሞት ሲገደል እናንተ ኦሮሞ ጠግቦ ነው እያላችሁ እየተደበቃችሁ ትማሩ ነበር። የኦሮሞ ልጅ ከዩኒቨርሲቲ ከምናምን ሲባረር እናንተ ቁጭ ብላችሁ ትማሩ ነበር። ቀን የሰጠው ቅል ምን ይሰብራል አሉና አብይ መጣና እናንተን ልብ ሰጣችሁ። መደመር፣ አንድነት፣ ኢትዮጵያዊነት፣ ምናምንነት ዘፈነላችሁ። ዝም ያለ አንበሳ ሲብስበት መናከሱ አይቀርም። ወይም በቀላል አማርኛ ውሻህን በር ዘግተህ አትደብድብ፣ መውጫ ሲያጣ መልሶ ይነክስሃል። ታከለውማ ምናምን እነ ኩማ ደመቅሳ እነ ማንድሪባ ምናው አዲስ አበባ ከንቲባ ነበሩም እንዴ? ምን ተፈጠረ ነው? ወይስ ኢትዮጵያዊነት ሱስ ነው የሚለው ዘፈን ስለሆነ ከዚህ በኋላ ኦሮሞን እንጨፈልቀዋለንና ምን አባታችሁ ታመጣላችሁ ብላችሁ ነው? ኦሮሞነትህን ውጭ ተውና ኢትዮጵያዊነትን ተቀበል የሚል ካለ ኢትዮጵያ ገደል ትግባ። ኦሮሞነቴን ማትቀበል ከሆነ መጀመሪያ በማንነቴ ልታምን ይገባታል። ኢትዮጵያዊነትን ወድጄ ፈቅጄ መቀበል ስችል ነው፣ አስገድደኸኝ አይደለም። ክብር ይስፋው መድኃኔዓለም የኦሮሞ ህዝብ ትናንትና ያለበት ወንበር ላይ አይደለም ያለው። የህሊና ንቃቱ ሄዷል። ኢትዮጵያዊነት ሲደመር ኢትዮጵያዊነት ሲቀነስ ኢትዮጵያዊነት እንደዚህ ነው፣ ውብ ነው፣ እንደዚህ ነው። ወዳጄ አትጃጃሉ፣ ጊዜያችሁን አትፍቹ። አስገድደ የምታደርገው ነገር የለም። ስታስገድድ ሁሉም ይነሳል። አይታችኋል አይደለ? የድንበር ኮሚሽን ነው የድንበር አካላይ ምናምን ኦሮሞነትን ለማጥፋት ነው። የትግራይ ምክር ቤት ወይም የትግራይ ልጆች በጣም የምትደነቁ ነው በእውነት። ሂድ ከዚህ አሉ፣ ሂድ ከዚህ፣ ህገ መንግስቱ ይከበር፣ በዳር ድንበራችን በክልላችን ፌዴራል ጣልቃ ገብቶ ሊያቦካ አይገባም። ትክክል 40 እና 50 ሚሊዮን የተባለው የኦሮሚያ ክልል ፕሬዝዳንት ኢትዮጵያዊነት ሱስ ነው። እኔ ኢትዮጵያዊነቱን ምናልባት ጀርመን ሀገር እየሄደ ስለሚታከም ለማ መገርሳ ምናልባት በኢንጀክሽን መልክ ሰጥተውት ይሆናል። ወይስ የአቶ ለማ መገርሳ ባለቤታቸው አማራ ስለሆነች እሳቸውን ለማስደሰት አስበው ይሆን? ይሄ እኮ መከራ እኮ ነው፣ መከራ ነው። ኦሮሞ እኮ አሁን የገባው አጣብቂኝ ውስጥ ገባ። በእውነት በጣም ግራ ይገባል። ላም እሳት ወለደች እንዳትልሰው እሳት ሆነባት፣ እንዳትጥለው ልጅ ሆነባት አሉ። ያም ሆኖ ደግሞ ኦሮሞ አይገልም ኦሮሞን እየተባለ መብታችንና ክብራችንን ልጆቻችን ያለቁበትን ደግሞ ዝም ብለን አሳልፈን አንሰጥም። ዝም ብለን አሳልፈን አንሰጥም። ያውም የቀድሞ ስርዓት ናፋቂዎች፣ ጠባቦች
ካለነሱ ህዝብ ያለ የማይመስላቸው አሳልፈን አንሰጥም። ወደድክም ጠላህ ምንም የምታመጣው ነገር እንደፈለክ ተሳደብ፣ እንደፈለክ የፈለከው ማድረግ ትችላለህ። ሪያሊቲው ግን ይሄ ነው። የኦሮሞ ህዝብ ማንበርከክ አይቻልም። ኦሮሞን መፍጀት አትችልም። ምክንያቱም እንደ አሸዋ እግዚአብሔር አብስቶናል። እንደ አሸዋ እግዚአብሔር አብስቶን ፈጅታ እንደ ኢህአዲግ አስተሳሰብ እንደ ቀድሞ ስርዓት ናፋቂዎች ቢሆን ኖሮ ኦሮሞ እኮ ገለውት ጨርሰውታል። ግን እግዚአብሔርም ደግ ነው። የኦሮሞም ህዝብ ደግሞ ብዙ ነው። ማለቅ አልተቻለም። አናልቅም። ስለዚህ ሆዳደሮች እንደነ አቶ በቀለ ገርባ እንደነ ጀዋር መሐመድ አይነቶች የኦሮሞ ህዝብ በጥንቃቄ ሊያያቸው ይገባል። ሌላውን እያስታጠቁ አብረው እየሮጡ ኦሮሞን ለማኮላሸት ኦሮሞን ለማንበርከክ መሮጥ በእውነት እግዚአብሔር ይፋረዳል። እግዚአብሔር ይፋረዳል። የሆነ ወታደሮችም ትናንትና የሆነ ሚዲያ ላይ ስሰማ ነበር ኢንተርቪው ተደርገው እኛ የምንፈታበት ምንም ምክንያት የለም። የኦሮሞ ህዝብ እኛን ሲያበላ የነበረው በአሁኑ ወቅት እየተገደለ አጥንቱን እየሰበረ ባለበት ሰዓት፣ የኦሮሞ ምድር እየተደፈረ ባለበት ሰዓት እኛ አንፈታም ብለዋል። ትክክል። የኦሮሞ ህዝብ ያለህ አንድና አንድ ብቻ ነው። ወደድክም ጠላም ከመጀመሪያው ጀምሮ ስንናገር የነበረው ይሄ ነው። ኦሮሞ ቤትህን እላህ ላይ አታፍርስ፣ ቤትህን እላህ ላይ አታቃጥል። እነዚህ ልጆች ላንቺ ሲሉ ነው ጫካ የገቡት። ስለዚህ ከጎናቸው ልንቆም ይገባል። ኦነግ ጠፋ ማለት believe or not ኦነግ ጠፋ ማለት የኦሮሞ ህዝብ ለዳግመኛ ባርነት ተንበረከክ ማለት ነው። ኦነግ ስላለ ነው የቀድሞ ስርዓት ናፋቂዎችም እየተብረከረኩ አስሬ የሚያስነጥሱት። የአባ ገዳ ልጆች የተባሉት ሚኒሊክ ቤተ መንግስት የተቀመጡትም የሚያሳክካቸው ኦነግ ስላለ ነው። ስለዚህ ማድረግ ያለባችሁን አድርጉ። የኦሮሞ ህዝብ የኃይለ ሥላሴ ሐውልት ለነገሩ ድንጋይ ቢተክል ትርጉም የለውም። ድንጋይ ቢተክል ትርጉም የለውም። ትናንትናም ድንጋዮች ነበሩ፣ ዛሬም ድንጋዮች ናቸው። የሚያሳዝነው በሚሊዮን የሚቆጠር የኦሮሞ ልጅ ተፈናቅሎ በተለያየ ማረፊያ መጠለያ ውስጥ ተቀምጦ እያለ በሚሊዮን ገንዘብ ወጥቶበት ድንጋይ ይገነባልናል። የአባ ገዳ ልጆች እና አብይ የሚኒሊክን ሐውልት ይገነቡልናል። የጣይቱን ሐውልት ከጎኑ ሊያቆሙልህ ነው። ኦሮሞ የኃይለ ሥላሴን ሐውልት አቁመዋል፣ የጣይቱ ሐውልት ይቆምልሃል። ያንተ ጀግኖች ሴት ነው ያሉት። የነ ታደሰ ብሩ የነ ማሞ መዘምር የታሉ? ምክንያቱም ጊዜው አሁን አይደለም፣ የከተማ እንትን ያበላሻሉ። አንተ አይደለም ጋዜጠኛነትን የምትሰጠኝ። ጋዜጠኝነት መማር ይጠይቃል። ደደብ ዝም ብሎ አይደለም። ለእውነት ሲነገር ጋዜጠኛ አይደለህም ትላለህ፣ ሆዳም። ለማንኛውም ጋዜጠኝነት መማር ያስፈልጋል። በዩኒቨርሲቲ ውስጥ 4 ዓመት ማለፍ ያስፈልጋል። ዝም ብለህ ጉንፋን አይደለም ጋዜጠኝነት፣ በሽታ አይደለም፣ የሚተላለፍ አይደለም። አንተ ሰተኸኝ አይደለም እኔ ጋዜጠኝነት እንትን ያልኩ ተምሬ ነው። ለህዝቤ ግን እውነት ቆማለሁ። ይሄ ነው ማንበርከኪያችሁ። ይሄ ነው ስንትን ለማለት ለማንኛውም ድንጋይ ቢተክል ዋጋ የለውም። ባለቤቱን ካልናቁ አጥሮን ያነቀንቁ የሚባል ደሞም አለ። የኦሮሞ ህዝብ ስለተናክ ምንም አታመጣም። የኦሮሞ ህዝብን ከፋፍለነዋል ስለተባለ ነው ዛሬ እና አብይ በድፍረት ወጥተው
የኦሮሞን ምንም አያመጣም ኦሮሞነን ብለው እንሸውደዋለን ብለው ስላሰቡ ኦሮሞ ስልጣን ላይ ያለ ኦሮሞ ብሊሶ ሜራ ብለን ስለነገር ነው ኦሮሞ አይነሳም አይቃወመንም ብለው ስላመኑ የጣይቱን ሐውልት ይተክላሉ። የኃይለ ሥላሴን ደግሞ ተክለውታል። አሁን የጣይቱን የቀራው ያንተ ማንነት ጥያቄ ተገፍቷል። ያንተ የቋንቋ ጉዳይ ተረስቷል። ምክንያቱም ኦሮሞ ምንም አያመጣማ። ምክንያቱም ልጆቹ ስልጣን ላይ ያሉ ያባገዳ ልጆች የሚገድሉትም ያባገዳ ልጆች የሚያባርሩትም ያባገዳ ልጆች የሚተክሉት የቀድሞ ስርዓት የነ ሚኒሊክን ታሪክ ለመመለስ ምክንያቱም ዶክተር አብይ እናቱ የኢትዮጵያ 7ኛ ኪንግ ንጉስ ትሆናለች ስላለችው እሱ የሚያስበው ንጉስ ለመሆን ነው። ንጉስ ያሳዝናል። ቢያውቁት በቄሮ ደምና በኦሮሞ ነጻነት ግንባር ወታደር ነበረ መሃል ከተማ ውስጥ ገብተው ስንት ያለቀው። ይሄን ስንላችሁ ጆሮአችሁን ጭው የሚያረጋችሁ ሰዎች አላችሁ። ወደድክም ጠላህም ሪያሊቲው ይሄ ነው። ኢህአዴግ ከቲፒኤልኤፍ ጋር ሊጠፋ ስለሆነ ኦፒዶ ፈጥና አቅጣጫውን ቀየረች። ራሷን አታለለች፣ ህዝብንም አታለለች። እውነት መስሎን የኦሮሞ ህዝብ አጨበጨበ። አበደ እንጂ አበደ። ግን አይ ነው ይወለድና እንከፍንከፉ ጋን ይሸከማል የሚባለው ለዚህ ነው። አይ ነው ማለት ያለብኝ ብያለሁ። የሚያሳዝነው የአማርኛ የሚናገሩ የኦሮሞ ልጆችን በተለይ ይህን ልናገርና ላብቃ ብዙ ጊዜ ስለሚነሳ ነው። ብዙዎች የአማርኛ የሚናገሩ የኦሮሞ ልጆች ከኔ ጋር ስለሚገናኙ ስለሚደውሉልኝ ህመማቸውን እኔም ስለሚያመኝ አንደበታቸው ልሆንና እስኪ ስለ እነሱ ላውራ። የኦሮሞ ልጆች ኦሮሞነት ደም ነው። ኦሮሞነት ደም ነው። አንተ ስምህ ሌላ ስለሆነ አማርኛ ስለተናገርክ የአማራ ልጆች ስምን ቀይር፣ አማርኛ ለምን ታወራል? ሲጀመር የእናንተ አማርኛ ይሄ አይደለም። ኧረ ግድም ወደዚህ ግድም ወደዛ ግድም፣ ትንሿ ግልገል ፒፕ ስትል ትልቁ ግልገል ፒፕ ስትል፣ ይሄ ነው አማርኛችሁ። የጎጃም አማርኛ እስኪ አዲስ አበባ ላይ ተመልከቱት። ይሄማ ዘመናዊ አማርኛ ነው። ወደ መሃል ከተማ መታችሁ ከኛ ጋር ተደባልቃችሁ እኛ የምናወራው አማርኛ ነው። የእናንተ አማርኛ ይሄ አይደለም። የእናንተ አማርኛንማ ታውቁታላችሁ። ስለዚህ አማርኛ የሚናገሩ ኦሮሞዎች ምላችሁ ኦሮሞነት ደም ነው፣ ደም ነው። ልትሸማቀቁ አይገባም። በኩራት ወጣችሁ ለህዝባችሁ ስለ ህዝባችሁ መናገር ትችላላችሁ። የቀድሞው ስርዓት ናፋቂ የፈለገውን ቢል ውሻ ይጮሃል ግመሎች መንገዱ ቀጥለዋል አይደል የሚባለው? ያንን ንገሯቸው። አዲስ አበባያኖች እኔ የምለው ግራ ስለገባኝ ነው። አዲስ አበባ የሚባል ብሔር አለ እንዴ? አዲስ አበባ የሚባል ብሔር አለ ወይ? እኛ አዲስ አበባያኖች እንደዚያኖች መጀመሪያ ታሪክህን እወቅ። የኋላው ከሌለ የፊተኛው የለም። የኋለኛው ከሌለ የፊተኛው የለም። ቀድመው እዛ ምድር ላይ የሚኖሩት የኦሮሞ አባቶች ናቸው። የኦሮሞ ባላባቶች ናቸው። አቶ ሌንጮ ለታ እኮ ሲናገሩ ምን አሉ? ተጠይቀው ዋልታ ቴሌቪዥን ላይ አዲስ አበባ የኦሮሞ ነች አሉ። ሌላ ህዝብ የለበት፣ ድሮ ኦሮሞዎች ይኖሩበት ነበረ ብለው ነው የተናገሩት አቶ ሌንጮ። እና ጋዜጠኛው ሌላ ህዝብ አልነበረም ወይ አሉ። አይ አልነበረም አሉ አቶ ሌንጮ። እንዴት ሲባል እንደ ወታደር መጥተው ነው የሰፈሩት። ትክክለኛ ታሪካችሁ ይሄ ነው።
ትክክለኛ ታሪካችሁ ይሄ ነው። አትኖሩም አልተባላችሁም። ትኖራለህ። ግን ቀዩ ባለቤት አለው። አሜሪካን እኮ የሬድ ኢንዲያኖች ምድር ነች እንጂ እኔም እናንተም ሌሎችም እየኖርንበት ነው። አትኖሩም አልተባለም። አገሩ ግን ባለቤት አለው። እናንተ የምትፈልጉት የድሮን ይሄ የአጼ ሚኒሊክ ዳቦ ድንጋይ ነው የምትሉት እሱ እንዲመለስላችሁ ፍንፍኔ ወይም አዲስ አበባያኖች በየትኛውም በአራቱም በኩል ብትወጣ እኮ ኦሮሚያ ምድር ተሻግረ ነው የምትሄደው። ወደ አዲስ አበባም ለመግባት ወደ ፍንፍኔም ለመግባት ወደ አዲስ አበባ ለመግባት ኦሮሚያን ድንበር እኮ መሬት እኮ አልፈ ነው ፍንፍኔ የምትገባው። ፍንፍኔ እኮ ጎንደር ላይ አይደለም ያለችው፣ ኦሮሚያ እምብርት ምድር ላይ ያለችው። ህገ መንግስቱም እኮ ይላል የኦሮሚያ እምብርት ምድር ነች። አንዳንድ ጊዜ እንዲህ ሲነግሯችሁ ካልነገሯችሁ የሚገባችሁም አይደለም። ዝም ስትባሉ ትፈነጫላችሁ። ለማንኛውም እኔ ለኦሮሞ ህዝብ ነው ኦሮሞ ህዝብ ለራስ ስትለወቅበት ለዳግመኛ ባርነት ተዘጋጃለሁ ካልክ መንገዱን ጨርቅ ያድርግልህ። ነው እታገላለሁ፣ አሁን ያለውን ስርዓት አልቀበልም፣ ባርነት አልፈልግም፣ በራሴ ራሴን አስተዳድራለሁ ምትል ከሆነ ሳይረፍድብህ ተነስ። ልጆችን እየቀበርክ አትቀመጥ። ትናንትናም ኢህአዲግ ነው ያለው፣ ዛሬም ኢህአዲግ ነው ያለው። ሰዎች ማሊያቸውን ቀየሩ። አዎ ማሊያቸውን ቀይረዋል። ዛሬ ሲገላሉ፣ አዎ ይገድላሉ። ያስራሉ፣ አዎ ያስራሉ። ህፃናት ይገላሉ፣ ሴቶች ይደፍራሉ፣ ይዘርፋሉ። እንግዲህ ለውጥ ከተባለ የአባገዳ ልጆች ቢሊሶምኔራ ያላችሁት ይሄ ቢሊሶምኔ ከሆነ እንኳን ደስ አላችሁ፣ ተኝታችሁ ታረዱ እላለሁኝ። መልካም ጊዜ፣ ሰላም ዋሉ።